ከእጮኛዬ ጋር በአንድ ነገር ጭራሽ ልንስማማ አልቻለም። ምን እንዳላስማማን ለእናንተ ልንገራችሁና እስኪ እናንተ ኮመንት ላይ ዳኙ። ከመስከረም እስከ ሰኔ ድረስ እኔ በጣም ቢዚ ነኝ። በተቻለኝ አቅም እኔ ክረምትን ኢንጆይ አድርጌ ነው ማሳለፍ የምፈልገው። እጮኛዬ ደግሞ ወጣት መስራት እንጂ ማረፍ አለበት ብሎ የሚያስብ ሰው አይደለም። ሁሌም ቢሆን በወጣትነት ጊዜሽ አይምሮሽን በትምህርት አፕዴት ማድረግና ሙያዎችን መማር አለብሽ፣ አንደኛሽን በ40 ዓመትሽ ታርፊያለሽ ይለኛል። ታዲያ እኔም ዛሬ የእሱን ሀሳብ ላሳካለት ቀጥታ ወደ መገናኛ ነበር የሄድኩት። በዚህ ክረምት በጣም በአጭር ጊዜ ውስጥ የብዙ ሙያ ባለቤት ልሆንላችሁ ነው። የት ብማር የቆንጆ ሙያ ባለቤት ሆናለሁ ብዬ ልክ ሳስብ ቹቹ ሜካፕ ቢዩቲ እንደ ፋሽን ዲዛይን ነው ምርጫዬን ያደረግኩት። እነሱን የመረጥኩበት ምክንያት ታዲያ በአንድ ጊዜ የ4 ሙያ ባለቤት ስለሚያደርጉኝ ነው። በዛ ላይ ደግሞ ለዚህ ክረምት ለሴቶች ብቻ የተዘጋጀ ልዩ ቅናሽ ላይ ነው ያሉ። ከኮርሳቸው ላይ ከ20 ሺህ ብር በላይ ቅናሽ አላቸው። በተጨማሪ ደግሞ የዋኖፊን ቪዲዮ አይተን የመጣ ነው ለምትሉ ሴቶች ልዩ ቅናሽ አላቸው። ሜካፕ፣ ጥፍር፣ አይላሽ፣ የሴቶችና የወንዶች ጸጉር ስራ፣ ማይክሮ ብሌዲንግ እና ኦምብሬ ፓውደር፣ የቅንድብ አሰራር፣ ፋሽን ዲዛይኒንግ፣ ብቻ ቹቹ ሜካፕ ቢዩቲ እንደ ፋሽን ዲዛይኒንግ ስኩል ከሄዳችሁ ምንም ፈልጋችሁ የምታጡት ኮርስ የለም። አድራሻቸው ቁጥር 1 መገናኛ ሲቲ ሞል 7ኛ ፎቅ ላይ ይገኛሉ። ቁጥር 2 ብራንቻቸው ቤተል ሲሆን ቁጥር 3 ደግሞ አየር ጤና ነው። ታዲያ ለእናንተ ለሚቀርበው ሄዳችሁ መመዝገብ ትችላላችሁ። ይህን ክረምት ከኔ ጋር አብረን መማር እንችላለን። ለበለጠ መረጃ ደግሞ የቲክቶክ ፔጃቸውን ከስር ሜንሽን አደርግላችኋለሁ። ስልካቸውን እዛ ላይ ታገኛላችሁ። ባይ